ልጅ መውለድ ቀላል ነገር አይደለም። ነገር ግን የልጅነት ጊዜያችሁ መጥፎ ነው ብላችሁ ካሰባችሁ በእንስሳት ዓለም ውስጥ ምን እንደሚፈጠር እስክትሰሙት ድረስ ጠብቁ። ሕፃናት ከመወለዳቸው በፊት ከመተው ጀምሮ ወንድምና እህት በማዕፀን ውስጥ እርስ በርስ እስከ መበላላት በተፈጥሮ ውስጥ ካሉት እጅግ መጥፎ የእንስሳት ወላጆች አምስቱን ልንገራችሁ። አንደኛ፣ ኩኩ። ኩኩዎች በእንስሳት ዓለም ውስጥ ካሉት በጣም መጥፎ ወላጆች መካከል ናቸው። የራሳቸውን ልጅ ራሷ አያሳድጉም። ሴቷ የራሷን ግልገሎች ከማሳደግ ይልቅ ወደ ሌላ የወፍ ጎጆ ሾልካ ትገባለች፣ እንቁላሏን ትጥላለች። ያልጠረጠረችው እናትም ልክ እንደ ራሷ ልጅ ታሳድጋለች። መጥፎ የሚያደርገው ደግሞ ከሌሎች ወፎች የኮኮ እንቁላሎች ቀድመው ነው የሚፈለፈሉት። ይህ ደግሞ ብዙ ምግብ እንዲጠይቁና አንዳንዴም ሌሎችን ከቤት ገፍተው እንዲጥሉ ያደርጋቸዋል። ሁለተኛ፣ ሻርኮች። ሻርኮች በአንድ ጊዜ እስከ 20 ድረስ የሚደርሱ ልጆች ሊያረግዙ ይችላሉ። የሚገርማችሁ ከነዛ ውስጥ አንዱ ብቻ ነው የሚወለደው። ያ የሚወለደውም ጭካኔ የተሞላበት ጦርነት አሸንፎ ወንድምና እህቶችን በሙሉ በልቶ ከጨረሰ በኋላ ነው። ሶስተኛ፣ ሃምስተር። ሃምስተር ማራኪ ሊመስሉ ይችላሉ፣ ነገር ግን ምግብ እጥረት ካለባቸው ወይም ከመጠን በላይ ከተጨነቁ የራሳቸውን አዲስ የተወለዱ ህጻናቶች ይበላሉ። አራተኛ፣ ጥቁር ንስሮች። እስቲ አስቡት፣ ወላጆቻችሁ እርስ በርስ ስትጣሉ ዝም ብለው ሳያችሁ፣ ሁለት ጣሾች ሲፈለፈሉ ትልቁና ጠንካራው ታናሹን ሊያጠቁና ሊገድሉት ይችላሉ። ወላጆች ግን አብዛኛውን ጊዜ ለማስቆም ምንም አያደርጉም። በአንዳንድ ሁኔታዎች ደግሞ የተረፈው ቤተሰብ ቅሪቱን እንኳን ይመገባል። አምስተኛ፣ ግዙፍ ፓንዳዎች። ግዙፍ ፓንዳዎች ብዙውን ጊዜ መንትዮችን ቢወልዱም ነገር ግን እናት አንድ ግልገል ብቻ ለመንከባከብ የሚያስችል ጉልበት ብቻ ስላላት ትኩረቷን በሙሉ ጠንካራው ህጻን ላይ ታተኩራለች። ደካማ መንትያ ደግሞ ትተዋዋለች። ይህም የመዳን እድሉን በእጅጉ ይቀንሳል። ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ።